ሰላም ሰላም ቅዱሳን በዓለም ዙሪያ ያላችሁ ጌታችንና መድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛ። ወንድማችሁ ያሬድ ነኝ ከባህር ዳር። ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን፣ አሜን። ይህ አዶናይ 64 ነው። አዶናይ 64 በኢትዮጵያ ማህደረ መለኮት ቤተክርስቲያን ባህር ዳር አጥቢያና እንደዚሁም በያዌ ጸሎትና የቃል ቤት ሚኒስትሪ የተዘጋጀ ወደ እናንተ የሚቀርብ መንፈሳዊ ፕሮግራም ነው። እነዚህ መንፈሳዊ ፕሮግራሞች ወደ እናንተ የምናደርሰው በማህበራዊ ሚዲያ ሲሆን የዩቲዩብ ቻናላችንን አዶናይ 64 የሚለውን ሰብስክራይብ፣ ላይክ፣ ሼር እንድታደርጉልን በጌታ ፍቅር ጥሪያችንን እናቀርባለን። ቅዱሳን እንግዲህ ባለፈው ሳምንት ስለ እግዚአብሔር ቃል ተከታታይ ትምህርትን ጀምረናል። የእግዚአብሔር ቃል እንደ ነው ብለን የእግዚአብሔር ቃል እንደ ዝናብ ነው በሚል ርዕስ ተነጋግረናል። ዛሬ ከዚሁ ጋር ተያይዞ ሁለተኛውን የዚህን ሐሳብ እናያለን። የእግዚአብሔር ቃል እንደ ሰይፍ ነው በሚል ርዕስ አብረን እናያለን። መነሻ የመጽሐፍ ቅዱስ ክፍሌ በዕብራውያን መልእክት ምዕራፍ 4 ከቁጥር 12 እንደዚህ ይላል። የእግዚአብሔር ቃል ሕያውና የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው፣ ነፍስና መንፈስን ጅማትንም ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜት ሐሳብን ይመረምራል ይላል። ክብር ለኢየሱስ ክርስቶስ ይሁን፣ አሜን። የእግዚአብሔር ቃል ሕያውና የሚሰራ ነው ይላል። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል ሕያው ነው ስንል ምን ማለታችን ነው? የእግዚአብሔር ቃል ሕያው ነው ስንል የሚሰራ፣ የሚንቀሳቀስ፣ ተጽዕኖን የሚፈጥር፣ ተጽዕኖን የሚያሳድር ማለት ነው። የእግዚአብሔር ቃል ሕያው ነው ስንል የእግዚአብሔር ቃል ሕይወት ነው እያልን ነው። የእግዚአብሔር ቃል ሕያው ነው ስንል የእግዚአብሔር ቃል ዘላለማዊ ነው ማለታችን ነው። ስለዚህ የእግዚአብሔር ቃል ሕይወት ያለው፣ ሕይወትን የሚሰጥ፣ ለዘላለም የሚኖር፣ የሚንቀሳቀስ፣ የሰውን ሕይወት የሚለውጥ፣ በሰው ሕይወት ላይ በተፈጥሮ ላይ ተጽዕኖን መፍጠር የሚችል ማለታችን ነው። ስለዚህ ሕያው ነው ብሎ እንደገና ደግሞ የሚሰራ ነው ይላል። የእግዚአብሔር ቃል የሚሰራ ነው። ልክ ኢሳይያስ 55 ቁጥር 11 ላይ እንዳለው ቃል ከአፌ የሚወጣው ቃል የምፈልገውን ነገር ይፈጽማል፣ የልቤንም ሐሳብ ያደርጋል፣ ያዘዝኩትን ሁሉ ዓላማዬን ሁሉ ምን ይላል? ያደርጋል፣ ሳይሰራ በከንቱ ወደ እኔ አይመለስም እንደሚል የእግዚአብሔር ቃል ሕያው ሆኖ የሚሰራ፣ ክብር ለኢየሱስ ይሁን፣ በሰው ሕይወት ላይ ስራን የሚሰራ፣ የሰውን ሕይወት የሚለውጥ፣ የሰውን ማንነት የሚቀይር ነው እያለን ነው። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር ቃል ሕያውና የሚሰራ ነው አለና እንደምን አለ? እንደ ሰይፍ ነው አለ። ሃሌሉያ። ሰይፍ ምንድን ነው? እዚህ ጋር የእግዚአብሔር ቃል በሰይፍ ተመስሏል። የእግዚአብሔር ቃል ሰይፍ ነው ማለታችን ሳይሆን የእግዚአብሔር ቃል እንደ ሰይፍ ነው ሲለን ሰይፍ የሚሰራውን አንድ ሰይፍ ያለውን ማንኛውንም ባህሪ የእግዚአብሔር ቃል አለው እያለን ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ የእግዚአብሔር ቃል እንደ ሰይፍ ነው ሲል ሰይፍ ነው አይደለም፣ የሰይፍ ባህሪ አለው። ሰይፍ የሚሰራውን ስራ ሊሰራልን ይችላል ማለት ነው። ክብር ለኢየሱስ ይሁን። ሰይፍ ምንድን ነው? ሰይፍ ምንድን ነው ስንል ሰይፍ በእጅ የሚያዝ፣ የሚቆርጥ፣ የሚወጋ፣ ለመከላከል የሚጠቅም ረጅም የተሳለ የጦር መሳሪያ ብረት ነው። ክብር ለኢየሱስ ይሁን። ሰይፍ በእጅ የሚያዝ ነው፣ የሚወጋ ነው፣ የሚቆርጥ ነው። እንደገና ደግሞ በጦርነት ጊዜ ደግሞ ለመከላከያነት የምንጠቀምበት ከብረት የተሰራ የጦር መሳሪያ ነው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር ቃል ልክ እንደዚህ እንደ ሰይፍ የሚወጋ ነው፣ የሚቆርጥ ነው፣ እንደገና ደግሞ ለመከላከል የሚጠቅም ነው። ስለዚህ የሚሰራ ነው ሲል ሰይፍ የሚሰራውን ስራ ሁሉ ምን ይላል? ይሰራል። ሰይፍ በሁለቱ ወገን የተሳለ ነው። ስለዚህ በሁለት ወገን መሳሉ እንደገና ደግሞ ጫፉ ምንድን ነው? ሹል ነው። ይቆርጣል፣ ይወጋል። ስለዚህ የእግዚአብሔር ቃል ምን ያደርጋል? ይቆርጣል፣ ይወጋል። ለዛ ነው ራዕይ ምዕራፍ 2 ላይ ምን ይላል? በአፌ ቃል እወጋሃለሁ የሚለው። አያችሁ፣ የእግዚአብሔር ቃል ምን ይላል? ይወጋል፣ እንደገናስ ይቆርጣል። ክብር ለኢየሱስ ይሁን። ስለዚህ አንድ ሰይፍ ሊሰራ የሚችለውን ስራ የእግዚአብሔር ቃል ሊሰራ
ማለት ነው። ይሰራል። በቃ ሰይፍ የሚሰራውን ስራ ይሰራል። ለምን? እንደ ሰይፍ ነው። ስለዚህ የእግዚአብሔር ቃል እንደ ሰይፍ ነው ስንል ሰይፍ ትክክለኛ የጦር መሳሪያ ነው። በምሳሌያዊ መገለጫ ግን በመጽሐፍ ቅዱሳችን ግን ሰይፍ በምን ተገልጧል? በእግዚአብሔር ቃል። ዮሐንስ ራእይ ምዕራፍ 1 ቁጥር 16 ላይ ከአፉ በሁለት ወገን የተሳለ ሰይፍ ይወጣ ነበር ይላል። አያችሁ፣ የእግዚአብሔር ቃል በሰይፍ ነው የተመሰለው። ምን ስለሚያደርግ? ስለሚወጋ። ምን ስለሚያደርግ? ስለሚቆርጥ። ክብር ለኢየሱስ ይሁን። እንግዲህ ሰይፍ የስልጣን መገለጫ ነው። ባለስልጣናት የሚይዙት ሰይፍ የተለየ ነው። ታስታውስ እንደሆነ እስራኤል ልትዋጋ ስትል አብዛኞቹ ማጭድ፣ አካፋ፣ ዶማ የተለያዩ የእርሻ መሳሪያዎችን ሲይዙ ሳኦልና ልጁ ብቻ ነበሩ ሰይፍ የያዙት። ይሄ ደግሞ ስልጣናቸውን ያመለክታል። ሰይፍ የስልጣን መገለጫም ጭምር ነው። ክብር ለኢየሱስ ይሁን። ሌላው ሰይፍ የፍርድ ምልክት ነው። ምን አለ? በአፌ ቃል እወጋሃለሁ፣ እፈርድብሃለሁ። ስለዚህ ሰይፍ የምን ምልክት ነው? የፍርድ ምልክት ነው። ስለዚህ የእግዚአብሔር ቃል እንደ ሰይፍ ነው ስንል ሰይፍ የመጀመሪያው ስራ ምንድን ነው? መቁረጥ። መቁረጥ ምንድን ነው? መለየት። አንድን ነገር ከሌላ ነገር ይለያል። ስለዚህ የእግዚአብሔር ቃል እንደ ሰይፍ ነው ስንል የእግዚአብሔር ቃል ቆርጦ ይለያል። ምንድን ነው የሚለየው? እውነትን ከሐሰት ይለያል። መለየት ስራው ነው። ለይቶ ነው የሚወጋው፣ ለይቶ ነው የሚመታው። በጅምላ አይመታም። የእግዚአብሔር ቃል መመታት ያለበትን ፓርት ብቻ ለይቶ ይመታል። ስለዚህ እውነትን ከሐሰት ይለያል። ክብር ለኢየሱስ ይሁን። ቅድስናን ከኃጢአት ይለያል። የእግዚአብሔር ቃል ለምን? እንደ ሰይፍ ስለሆነ ይለያል። ክብር ለኢየሱስ ይሁን። ሶስተኛ የእግዚአብሔር ቃል ይለያል ስንል የእግዚአብሔርን ፍቃድ ከሰው ፍቃድ ይለያል። ሰይፍ መቁረጥ፣ መለየት፣ አንድ ነገር ቆርጦ ከአንድ ነገር መገንጠል፣ ማላቀቅ ከሆነ ስራው የሰውን ፍቃድ ከእግዚአብሔር ፍቃድ ይለያል። ስለዚህ የሰው ፍቃድና የእግዚአብሔር ፍቃድ አንድ ላይ ስለማይሄዱ ልክ የእግዚአብሔር ቃል እንደ ሰይፍ ምን ያደርጋል? ይለያል። ክብር ለኢየሱስ ይሁን። ሌላው ሰይፍ ምን ያደርጋል? ይወጋል። መውጋት አንዱ ባህሪው ነው። ጫፉ ሹል ነው። ምን ለማድረግ? ለመውጋት። ለዛ ነው ከታች ላይ እንደ ሰይፍ ነው ካለ በኋላ ምን ያደርጋል? ነፍስን፣ መንፈስን፣ ጅማትና ቅልጥምን እስኪለይ ድረስ። እነኚህ ሶስት ነገሮች የሰው ማንነት ናቸው። ሰው ማንነቱ ነው። መንፈሱንም ነፍሱንም ስጋውንም ምን ይላል? እስኪለይ ድረስ ለያይቶ ይመታል። ቅልጥምና ጅማትን ለይቶ ይመታል። መንፈስና ነፍስን ለይቶ ይመታል። ምን ስለሆነ? ሹል ስለሆነ ይወጋል። ስለዚህ ወደ ሰው የውስጥ ማንነት ይገባል። ሹል ነገር ስራው መግባት ነው። ወደ ውስጥ መውጋት ስለሆነ የሰው የውስጥ ማንነቱን ምን ይላል? ለይቶ ይወጋል። ክብር ለኢየሱስ ይሁን። ስለዚህ የተሸሸገ ኃጢአት ካለ ገልጦ ያወጣል የእግዚአብሔር ቃል ስለሚወጋ። የሰው የልብ ክፋት ሐሳብ ካለ ለይቶ ይወጋል። ለምን? የእግዚአብሔር ቃል ይወጋል። ለምን? እንደ ሰይፍ ስለሚወጋ። ክብር ለኢየሱስ ይሁን። ድንጋይ የሆነን ደግሞ የሰውን ልብ ምን ያደርጋል? ይሰብራል። ሹል ስለሆነ ይሰብረዋል። ድንጋይ የሆነን የሰው ልብ፣ አልሰማ ያለ የሰው ልብ፣ የደነደነ የሰው ልብ፣ ማን አለብኝ የሚል የሰውን ልብ የእግዚአብሔር ቃል ይወጋዋል። እንደ ድንጋይ የሆነውን ልብ ወቅቶ ወደ ውስጥ ገብቶ ስራውን ይሰራል። ክብር ለጌታ ለኢየሱስ ይሁን። ሌላው ምን ያደርጋል? ሰው ራሱን እንዲያይ ያደርጋል። ወደ ራሱ እንዲመለከት ያደርጋል። የእግዚአብሔር ቃል ውስጥን ያሳያል። ወደ ውስጥም ነው የሚወጋው። ወደ ውጭ ብቻ አይደለም፣ ወደ ውስጥም ይወጋል። ክብር ለኢየሱስ ይሁን። ሌላው የእግዚአብሔር ቃል ሁለት ወገን የተሳለ ሰይፍ ነው ይላል። ስለዚህ ምን እያለን ነው? ሙሉ ኃይል አለው። አንድ ሰይፍ ኃይል አለው ሲባል ሙሉ አቅም አለው ሲባል በላይም ከታችም እንደዚህም ጫፉ ሹል ሲሆን ሙሉ ኃይል አለው። ምን የማድረግ? የመቁረጥም
የሞጋትም። ስለዚህ የእግዚአብሔር ቃል በሙሉ ኃይሉ ይሰራል ማለት ነው። ሰይፍ የሚሰራውን በሙሉ የእግዚአብሔር ቃል በኃይል ይሰራል ማለት ነው። ክብር ለጌታ ለኢየሱስ ይሁን። ምን ማለታችን ነው? ይፈርዳል፣ ይፈውሳል፣ ይገስጻል፣ ያበረታል፣ ይሰብራል፣ ይጠግናል። ይሄ ሁሉ የእግዚአብሔር ቃል ስራ ነው። በሙሉ ኃይሉ ሰዎች ላይ ይሰራል፣ ሰዎች ላይ ይፈርዳል። ክብር ለጌታ ለኢየሱስ ይሁን። የእግዚአብሔር ቃል የጦር መሳሪያ ነው። ሰይፍ የጦርነት መሳሪያ ነው። ስለዚህ የእግዚአብሔር ቃል ለመንፈሳዊ ውጊያ ያስፈልገናል። ክብር ለጌታ ለኢየሱስ ይሁን። ያለ እግዚአብሔር ቃል መንፈሳዊ ውጊያዎችን ድል ልንነሳ አንችልም። ኤፌሶን ምዕራፍ 6 ቁጥር 17 ላይ የመንፈስ ሰይፍን ያዙ እሱም የእግዚአብሔር ቃል ነው ይላል። ያለ እግዚአብሔር ቃል ዲያብሎስን ድል ልንነሳው አንችልም። ማቴዎስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጾመ በኋላ በመጨረሻው ሰዓት ሰይጣን ሊፈትነው መጣ። የፈተነው በእግዚአብሔር ቃል ነው። ኢየሱስም ሲመልስለት እንዲህ ተብሎ ተጽፏል እያለ ነው። ሰይጣንን ድል የምንነሳው በእግዚአብሔር ቃል ነው። የእግዚአብሔር ቃል አንዱ ለኔና ለናንተ የመንፈስ ሰይፋችን ነው። ጠላትን ድል የምንነሳበት ነው። ይህን ድንጋይ ዳቦ አድርገውና እንብላ፣ አንተም ርቦሃል እኔም ርቦኛል ሲለው ሰው በእግዚአብሔር ቃል እንጂ በዳቦ ብቻ አይኖርም ያለው። ሰይጣን ጥቅስ ጠቅሶ መዝሙር 91ን ስላንተ መላእክትን ያዛልና ራስን ከዚህ ላይ ጣል ሲለው አምላክ እግዚአብሔርን አትፈታተን ተብሎ ተጽፏል። ኢየሱስ ሰይጣንን ድል የነሳው በእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል ለኔና ለናንተ መንፈሳዊ ሰይፋችን ነው። የጠላትን መንደር ድል የምንነሳበት፣ ጠላትን የምናሸብርበት። ስለዚህ የእግዚአብሔር ቃል መንፈሳዊ መሳሪያችን ነው። ልክ ሰይፍ የጦር መሳሪያ እንደሆነ ሁሉ የእግዚአብሔር ቃል መንፈሳዊ የጦር መሳሪያችን ነው። የመንፈስ ሰይፍን ያዙ እሱም የእግዚአብሔር ቃል ነው የሚለው። ጠላትን ድል የምንነሳበት፣ ዲያብሎስን የምናሸንፍበት የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል ለኔና ለናንተ መንፈሳዊ ሰይፋችን ነው። ኢየሱስ እንዲህ ተብሎ ተጽፏል እያለ ነው ሰይጣንን ድል የነሳው። በሚፈልገው በራበው ጊዜ፣ በተጠማ ጊዜ፣ በሚፈልገው ነገር ሊፈትነው በመጣ ጊዜ፣ ስጋው በምትፈልገው ነገር ሊፈትነው በመጣ ጊዜ እንዲህ ተብሎ ተጽፏል። ለአምላክህ ለእግዚአብሔር ብቻ ስገድ ተብሎ ተጽፏል። አምላክህ እግዚአብሔርን አትፈታተነው ተብሎ ተጽፏል። ሰው በዳቦና በእንጀራ ብቻ አይኖርም በእግዚአብሔር ቃል እንጂ ተብሎ ተጽፏል እያለ ሰይጣንን ድል ነስቶታል። ዛሬም የእግዚአብሔር ቃል እንደ ሰይፍ ሆኖ በእኔና በእናንተ ህይወት ላይ እንዲሰራ የእግዚአብሔር ቃል እኔና እናንተን ሊያሳድገን ክርስቶስ ኢየሱስ እስኪመጣ ድረስ በሙላት እንዲገኝብን አንድ ነገር ማድረግ አለብን። የእግዚአብሔር ቃልን ዕለት ዕለት ማንበብ አለብን። የእግዚአብሔር ቃል የዕለት ስንቃችን መሆን አለበት። ምን ያህሎቻችን በቀን ስንት ጊዜ የእግዚአብሔርን ቃል እናነባለን? የእግዚአብሔርን ቃል ምን ያህል ጊዜ እናጠናለን? እንደ ቤሪያ ሰዎች እንዴት አድርገን እንፈልጋለን? እንዴት አድርገን ነው የእግዚአብሔርን ቃል የምንመረምረው? እዚህ ነው መጽሐፍ እንዲህ ይላል፣ እግዚአብሔር ቃል በሙላት ይኑርባችሁ ይላል። ዛሬም ለእናንተ ማስተላልፈው መልእክት ይሄ ነው። የእግዚአብሔር ቃል በሙላት ይኑርባችሁ። የእግዚአብሔርን ቃል ታጠቁት፣ ብሉት። ይህንን መጽሐፍ ጠቀለለና አጎረሰኝ ነው ያለው። በላሁት፣
አፌ ውስጥም ጣፈጠኝ፣ ማርማር አለኝ፣ ሆድህንም በዚህ ሙላ አለኝ። ዛሬ በኢየሱስ ክርስቶስ ስም እለምናችኋለሁ፣ ይህን መልእክት የምትከታተሉኝ ወንድሞቼና እህቶቼ የእግዚአብሔርን ቃል እንድትሞሉ፣ የእግዚአብሔርን ቃል ዕለት ዕለት እንድትመገቡ እመክራችኋለሁ። ያለ እግዚአብሔር ቃል አንቀጥልም። ቃሉ ነው የሚያስቀጥለን። ቃሉ ነው እዚያ ያደረሰን። ቃሉ ነው የሚያሻግረን። ቃሉ ነው እስከ ፍጻሜ የሚያደርሰን። ቃሉ ነው የሚፈርድብን። የሰማችሁት ቃል ነው የሚፈርድባችሁ፣ እኔ አልፈርድባችሁም ነው ያለን። ዛሬ ከእግዚአብሔር ቃል ጋር እንታረቅ፣ እናንብብ። የእግዚአብሔር መንፈስ ያለባቸውን መጽሐፍት እናንብብ። የእግዚአብሔር መንፈስ ያለበት መጽሐፍ ቅዱስ ነው። መጽሐፍ ቅዱሳችንን እናንብብ፣ እናጥናው። የእግዚአብሔርን ቃል እንብላው። የእግዚአብሔርን ቃል እንደ ሰይፍ እንዲሆንልን። እግዚአብሔር እኮ ከአፈ ቃል ጋር እኮ እሰራለሁ የሚለው እኮ ቃሉን ስናነበው ነው እንጂ በተረት ተረት ቃላቶች አይደለም። እግዚአብሔር ከአፋችን ቃል ጋር የሚቆመው በቃሉ ነው። ቃሉን ስንበላው፣ ቃሉን ስናነበው፣ ቃሉን ስናጠናው እንዲህ ተብሎ ተጽፏል ስንል ነው። ቃሉ ላይ እንቁም። ያለ እግዚአብሔር ቃል አንዳችም ነገር ልናደርግ አንችልም። ቃሉን በመንፈስ እናንብበው፣ እናጥናው። ይህ ለትምህርታችን ተጽፏልና፣ ለምክር ለተግሳጽ ተጽፏልና። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላክ ዘመናችሁን ይባርክ። አሜን። ይህንን ጸሎት ከኔ ጋር አብረን እንጸልያለን። ጌታ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛ ስለሆንኩ ምሕረትህ ያስፈልገኛል። ኃጢአትን ይቅር ማለት የምትችል አንተ ብቻ እንደሆንክ አምናለሁ። ወደ ልቤ እንድትገባ ኃጢአቴንም ይቅር እንድትልና የሕይወቴ ገዢ እንድትሆን እለምንሃለሁ። ሰይጣንን፣ ዓለምን ክጃለሁ። አንተን የሕይወቴ ገዢ አድርጌ ሾሜያለሁ። ከኃጢአቴም ስላዳንከኝ ስሜንም በሕይወት መጽሐፍ ስለጻፍከው ልጅህም ስላደረግከኝ አመሰግንሃለሁ። አሜን። ይህንን ጸሎት ስለጸለዩ ወደ እግዚአብሔር ቤተሰብ ተቀላቅለዋል። ከላይ በስክሪኑ ላይ በምትመለከቱት ስልክ ቁጥር ደውሉልን። ምን ማድረግ እንደሚገባችሁ የምክር አገልግሎት እንሰጣችኋለን። እግዚአብሔር አምላክ ዘመናችሁን ይባርክ።